ሄሎ ዩቲዩቦች እንደምሰነበታችሁ። በዚህ ዝግጅት ላይ ስለ አዲሱ ኦፕሬሽን ሲስተም ስለ ዊንዶውስ 7 ውስጣዊ ገጽታው ምን እንደሚመስል አንዳንድ ነገሮችን ለመጠቆም ነው። ያው እንደምትመለከቱት ዊንዶውስ 7 ከዊንዶውስ ቪስታ ጋር ብዙም የተለየ ነገር የለውም። የተለየ ነገር አለው የሚባለው ፍጥነቱ ነው። ፍጥነቱ በሌላኛው ቪዲዮ ላይ እንዳያችሁት ሲጀምርና ሲጨርስ ከዊንዶውስ ቪስታ ፈጠን ባለ መልኩ ዊንዶውስ 7 ቶሎ አገልግሎት ላይ የማዋል ባህሪ ያለውና ዊንዶውስ 7 በጣም ፈጣን ነው ማለት ነው ከዊንዶውስ ቪስታ ላይ በተሻለ መልኩ እንጂ እንደምትመለከቱት ዊንዶውስ 7 ከዊንዶውስ ቪስታ ዊንዶው ግራፊክስ ጋር ምንም የተለየ ነገር የለውም። የተለየ ነገር አለ የሚባለው እዚህ ታች የምንመለከተው አንዳንድ የዊንዶው ፕሪቪው ነው። ይሄ ምንድነው? የምንከፍታቸው ማንኛውንም አፕሊኬሽኖች ለምሳሌ ይሄንን ፋየርፎክስ ሚኒማይዝ ባረገው በተደጋጋሚ ሌላም ፋየርፎክስ ብከፍት እነዚህን ሚኒማይዝ ባረጋቸውና እዚህ ታች ብፈልጋቸው በእንደዚህ አይነት መልኩ ማውዜ እንዳሰስ አረግ ሁሉንም አገኛቸዋለሁ ማለት ነው። እያንዳንዳቸውን ምን ያህል እንደተከፈቱ እዚህ ላይ አገኛቸዋለሁ። ሲያስፈልገኝ ከዚሁ መውጣት እችላለሁ። በእንደዚህ አይነት መልኩ እያንዳንዱን የለያየ ያሳየኛል ማለት ነው። ለምሳሌ እዚህ ጋር 3 ፋየርፎክስ ከፍቻለሁ። እያንዳንዱን መዝጋት ካስፈለገ እዚህ ጋር እንደዚህ ያረኩ መቀነስ እችላለሁ ማለት ነው። ይሄ የዊንዶው ኤሮ ሲስተም በዊንዶው ቪስታ ላይ አለ። በዊንዶው 7 ላይ ለየት አድርገው ያቀረቡት ምንድነው? በዊንዶው 7 ላይ እዚሁ ባለበት ሁኔታ እያንዳንዱን ማጥፋት ይቻላል። በዊንዶው ቪስታ ላይ ግን እያንዳንዱን መመልከት ነው የሚቻለው፣ ማጥፋት አይቻልም ማለት ነው። ሌላው ምንድነው? እዚህ ጋር ለምሳሌ ኢንተርኔት ኤክስፕሎረር ምልክቱ ላይ ቀኝ ክሊክ ብናደርግ እንደዚህ አይነት ሳጀሽን ባር ሂስቶሪ እናገኛለን። ይሄ ምንድነው? እንዳለ እስካሁን የጎበኘናቸው ዌብሳይቶች ዲሌት እስካላደረግናቸው ድረስ እዚህ ውስጥ እናገኛቸዋለን ማለት ነው። መልሰን ከዚህ ውስጥ ክሊክ በማድረግ የምንፈልገውን ዌብሳይት መልሰን ማግኘት እንችላለን ማለት ነው። ለምሳሌ ከዚህ ውስጥ cnet.com መግባት ብፈልግ ቀጥታ ከዚህ ውስጥ ክሊክ በማድረግ እንደዚህ መግባት ይቻላል ማለት ነው። እና ይሄ ምንድነው? በአጠቃላይ ከዊንዶው ቪስታ ለየት ያለ የሚባለው ይሄ ነው። ሌላው ሚኒማይዝ ለማድረግ እዚህ ሰዓቱ አካባቢ ጥግ እዚህ ጋር ለየት ያለች ፓርቲሽን አለች። እቺ ፓርቲሽን ምንድነው? እዚህ ጋር የከፈትናቸው አፕሊኬሽኖች ካሉ ለምሳሌ ይሄንን ፋየርፎክስ ብከፍተው እዚህ ጋር መጥቼ ክሊክ ባረገው ይገባል ማለት ነው። እና ይሄንን የመሳሰሉ አዳዲስ ነገር ጨምረውበታል። ሌላው እዚህ ማይ ዶክመንት ለመግባት ካስፈለገን ቀጥታ እዚህ ጋር ቀኝ ክሊክ በማድረግ እዚህ የምንፈልገው ማይ ዶክመንት ካለ ስታርት ከዛ ምናምን ብለን ከምንገባ እዚሁ ፊት ለፊት እናገኛቸዋለን ማለት ነው። እና ከዚህ ውስጥ አሁን ያስቀመጥኳቸው ፋይሎች ካሉ መግባት እችላለሁ። ለምሳሌ ዶክመንት እዚህ ጋር ካለ ዶክመንትን ክሊክ በማድረግበት ጊዜ ቀጥታ ወደ ዶክመንት ይወስደኛል ማለት ነው። እና ይሄን የመሳሰሉ ለአጠቃቀም ቀላልና ሾርት ከት የሆኑ ነገሮች በእርግጥ ተጨምረውበታል ሌላው ወደ ኮንትሮል ፓነል ስንመጣ ኮንትሮል ፓነል ውስጥ ለምሳሌ ከዚህ ውስጥ እንዳለ ኮምፒውተራችን ውስጥ የተገጠሙ ዲቫይሶች ካሉ ቼክ ለማድረግ ካስፈለገ ማለት ነው። ይሄን ወደ ቦታው ብንመልሰውና እዚህ ጋር ሃርድዌር ኤንድ ሳውንድ የሚል አለ። እሱን ደብል ክሊክ ብናረጋቸው እንዳለ እዚህ ጋር እናገኛቸዋለን ማለት ነው። እያንዳንዶቹ ነገሮች ኮምፒውተራችን ላይ የተገጠሙ ማንኛውንም ማተሚያዎችም ሁሉም ነገሮች ካሉ ደግሞ ቪው ዲቫይስ ኤንድ ፕሪንተር በምንነካበት ጊዜ ፈልጎ እንዳለ ኮምፒውተራችን ላይ የተገጠሙ ዲቫይሶች ፍላሽ ድራይቮች ማንኛውም ነገር ካሉ እያንዳንዳቸውን በእንደዚህ አይነት መልኩ ያመጣቸዋል ማለት ነው። የዌብካምም ተሰክቶ ከሆነ ፕሪንተርም ተሰክቶ ከሆነ ፋክስም ሌሎችም ኪቦርድ እያንዳንዳቸውን ነገር እዚህ ጋር እናገኛቸዋለን ማለት ነው። እና ከሌሎቹ ለየት የሚያደርጋቸው ኦፕሬሽን ሲስተሞች አንዱ ይሄ ነው ማለት ነው።
በአጠቃላይ ሌሎቹ ነገሮች አንድ ናቸው። እዚህ ጋር የምትመለከቱት ጋጀቱም ከዊንዶ ቪስታ ጋር የተለየ ነገር የለውም። ያው ይሄም ባለበት ሁኔታ ያለ ነው ማለት ነው። አጠቃላይ ሌሎች በርከት ያሉ ነገሮች ውስጣዊ ይዘቱ የተሻሻለበት ሁኔታ አለ። ሌላው ደግሞ ወደ መጨረሻ ላይ የምለው ነገር ቢኖር ምንድነው የምትመለከቱት አጠቃላይ ዎል ፔፐሩ በየተወሰነ ደቂቃው በራሱ ጊዜ ይቀያየራል። እናንተ ሳይሰለቻችሁ በራሱ ጊዜ ሌላ ስዕል እያደረገ ዎል ፔፐሩን በራሱ ጊዜ ይቀይራል ማለት ነው። ያ አንድ ላይ የት ያለ ነው። ሌላው ምንድነው እዚህ ታች የምትመለከቱት ታስክ ባሩ ሰፋ አድርገው ትራንስፓረንት በሆነ መልኩ ላይት ሆኖ እንዲታይ አድርገውታል ማለት ነው የታች ታስክ ባሩ። ሌላ በተረፈ እዚህ ወደ ፐርሰናላይዝ ገብተን ማስተካከል የምንፈልጋቸው ነገሮች ካሉ ለምሳሌ እዚህ ውስጥ ገብተን እዚህ ጋር ዎል ፔፐር የምንፈልገውን ማድረግ እንችላለን። እዚህ ላይ እንደምትመለከቱት ለምሳሌ ይሄን ባረገው አንድ ወጥ ብቻ አንድ ስዕል ብቻ ይሆናል ማለት ነው ከጀርባ የሚታየው የዲስፕሌይ ዎል ፔፐር። እዚህ ደግሞ ካረኩት እየተቀያየረ በራሱ ጊዜ የተለያዩ ስዕሎች ያሳያል ማለት ነው። እዚህም ታች እንደምትመለከቱት ሌላ አለ። አሁን ለምሳሌ ይሄን ብቀይረው በእነዚህ አይነት መልኩ ወዲያው ይቀየራል ማለት ነው። እና እንደዚህ የሚያማምሩ በጣም ደስ የሚሉ ላይን ደስ የሚሉ ነገር ጨማምሮበታል በእርግጥ። እና ከዚህ አንጻር ዊንዶው 7 እና ዊንዶው ቪስታ ለየት የሚያደርጋቸው ነገሮች እነዚህ ናቸው። እና ከዚህ አንጻር በጣም ዊንዶው 7 ከዊንዶው ቪስታ በተሻለ ተመራጭነት እንዳለው እገምታለሁ ማለት ነው። ይሄን ይመስላል እንግዲህ። አመሰግናለሁ።